ይሄ ማለት የምፈልገው ለዚህ እህታችን ድምጽ እንድንሆንላት በምን ምክንያት እንደሞተች እንዴት እንደሞተች ሲቀጥል ደግሞ ሰውነቷ እንደዚህ እንዴት እንደሆነ መጠየቅ አለባቸው ብዬ አስባለሁ። በቃ መጠየቅ ያለበት አካል መጠየቅ አለበት። እባካችሁ ማንኛውም ሚዲያ ተጠቃሚ ሰዎች ለዚህች ልጅ ድምጽ ሁኗት። በቃ ድምጽ ሁኗት። ሌላው እንኳን ይቅር በቃ ማለት በምን እንደሞተች እንኳን ቤተሰቦች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ በዘት ይበልልኝ። ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬ መጣሁት እንግዲህ በእህታችን ጉዳይ ነው ማለት ነው። እህታችን እንግዲህ ስለ እህታችን ራሷን ካጠፋች በኋላ በዚህ 3 ቀን 4 ቀን ስለ እሷ የሚወጣው ብዙ የተለያዩ ቪዲዮዎች አሉ ማለት ነው። እሷ ላይ ትንሽ ሀሳብ ለመስጠት ነው። እውነት ለመናገር በጣም ነው ያሳዘነችኝ። ከዚህ በፊት ብዙ ሰው እሷ ላይ ቪዲዮ ሰርቶ ነበር። ብዙ ሚዲያ ላይ በተለይ ታላላቅ ሚዲያ ላይ ስለሷ እንግዲህ ራሷን በማጥፋቷ ብዙ ሰው እንዳሳዘነችው ብዙ ሰው ቪዲዮ ሲሰራ ነበር ከትልልቅ ዩቲዩበሮች ጀምሮ ማለት ነውና እውነት ለመናገር በጣም አሳዝናኛለች። ከሷ በኋላ እንደዛው እንግዲህ ራሳቸው የሚያጠፉ ልጆችን በጣም እየጨመሩ ነውና አንዳንዴ እኔ ምን እንደምላችሁ አላቅም። እውነት ለመናገር ምን እንደመጣብን በራሱ ትንሽ ለማሰብ በራሱ ይከብዳልና እንግዲህ ይሄ 3 ቀን አይታችሁ ከሆነ ስለ እህታችን ሬሳዋ ነገር ሲያወሩ ነበር ቲክቶክ ላይ። እሷ ለሷ እንትን ተብለው ተወክለው የሄዱ ሰዎች ስለ ልጅቷ ያለችበት ነገር እና በጣም አሳዘነችኝ። እውነት እኔ አልጠበቅኩም ነበር። ልጅቷ ማለት ራሷን እንዳጠፋች ነበር ብዬ ያሰብኩት ማለት ነው። ግን እቺ ልጅ ራሷን ታጥፋ ማን እንደገደላት እስካሁን ምንም የሚታወቅ ነገር የለም። ራሷን ማለት አጠፋች ብለው ነው እህቷንም ስትናገር እንደሰማችሁት ከሆነ እንደዛ ነው። እና ሰምታችሁት ከሆነ እህቷ እኔ ይሄ ነገር ይጣራልኝ እሷ ራሷን የምታጠፋ ልጅ አይደለችም። እኔ እንኳን እንደዚህ አይነት ነገር ሳስብ ከዚህ ውስጥ እንደወጣ እሷ ነች የምትመክረኝ ምናምን ብላ ስትናገር ነበርና እኔም በቃ እንደዛ ነበር ያሰብኩት። ራሷን አጠፋች ብዬ በቃ ታውቃላችሁ ሰው ያለበት ሁኔታ በጣም ከባድ ነው። ቢሆንም ግን ወደ ፈጣሪ መሄድ ነው እንጂ ራስን ማጥፋት መፍትሄ ሊሆን አይችልም። አሁን እንግዲህ ስለ ልጅቷ በጣም የሚያሳዝን ነገር እየተሰማ ነው። አይታችሁት ከሆነ ልጅቷ በቃ ሬሳዋ ምናምን ተከፍቶ ሲታይ ልቧ ምናምን ሆዷ ኩላሊቷ እንደሌለ ነውና ሲናገሩ የነበረው እውነት እኔ ለቤተሰቦቿ 2 ሞት ነው የሚሆነውና እባካችሁ ይሄንን ነገር እያየን በቃ ምንም ነገር ቢሆን መቻል አለብን ለቤተሰብ እንኳን ስንል። ልጅቷ ግን የሞተችበት ነገር እውነት ራሷን አጥፍታ ከሆነ አስቡት፣ ይሄ ሁሉ መከራ ቤተሰብ ነው የሚቀበለው ማለት ነው። እሷ ኦሬዲ አንዴ ሞታለች፣ አታይም አትሰማ ምን ትሁን ማለት ነውና አሁን ይሄንን ነገር ቤተሰብ ሲሰማ አስባችሁታል? ይሄንን ነገር እንደሆነች እህቷ ስትሰማ እኔ ቆማ ትሄዳለች ብዬ አላስብም። ኦሬዲ ግን ሰምታለች። እናት አባት ብቻ ከባድ ነው። አሁን ደግሞ ታውቃላችሁ ሁሉንም ነገር ሚዲያ ላይ ነው። ይሄ ቤተሰብ አይስማ የሚባል ነገር አይደለም። እና እኔ አሾካ ከዚህ በፊት አሾካ ማያውቀው ሰው የለም ሲናገር ነበር ቲክቶክ ላይ እቺ ልጅ በቅርብ ቪዲዮ እየሰራች ነበር ብሎ እንደገና እየዘመረች ነበር። ግን ብዙ እህቶቻችን እዚህ አረብ ሀገር ላይ ራሳቸው አጠፉ ይባላል። የሚያጠፉበት ምክንያት እንዴት አጠፉ የሚባል ግን ምንም ነገር መረጃ የለም። ይሄ ነገር ይጣራ ሲል እውነት እኔ ዝም ብዬ ነበር ያለፍኩት። ምክንያቱም ልጅቷ ብዙ ጊዜ የምትለቀው ቪዲዮ አይታችሁት ከሆነ ወደ ታች በቃ የሆነ ተስፋ የሚያስቆርጥ አይነት ነገር ነበር ስትናገር የነበረው። ግን በቃ እኔ አጠፋች ብዬ ነው እንጂ እንደዚህ አይነት ነገር ኧረ በስመ አብ የማይታሰብ ነገር ነው። እና ሲናገር ነበር 2 ቀን ነው 3 ቀን ቆይቶ እሱ እንደተባለው እንግዲህ ልጅቷ ማን ይግደላት እንዴት ትሙት ምንም በማሽ ሞተች ተባለ። ግን ደግሞ ከሞቷ በላይ ደግሞ የሚያሳዝነው ይሄ ሁሉ ሰውነቷ አስፈላጊ ነገር የተባለው ብዙ ጊዜ ይሄ ነገር አይታችሁት ሊሆን ይችላል። ከዚህ በፊትም ቱርክ ላይ እንደዚህ እህታችን ሞታ
ኩላሊቷ ነው ምንድነው የለም ሲባል ነበር። እና አንዳንዴ አላፍትና ወስዳችሁ እንደዚህ ስደት ላይ እህት ወንድሞቻችን ሲሞቱ የምትቀበሉ ሰዎች በመጀመሪያ ቼክ ማድረግ አለባችሁ። እኔ ሳሪስ ትላንትና ተናዳ ስታወራ ነበር። ለምንድን ነው በቃ አንድ ሰው አላፍትና ወሰደ? እቺ ልጅ ምንድን ነው ለምን አስባችሁታል? በዚህ ራሱ ሰዎቹ ማለት እቺ ልጅ የሞተችበት ምክንያት አይታወቅም። ይሄ ነገር ግን ቢታይ በምን እንደሆነ እንዴት እንደሆነ ማወቅ ይቻላል። እና እኔ አሳዘነችኝ። ግን አንዳንዴ የሚሰሩም እንደዚህ አይነት ላይ ተሳትፈው የሚሰሩ ሰዎችም አላቅም ምን እንደሆነ በምን ምክንያትም እንደሆነ አይዶን ነው ግን እንዴት እንደሆነ አላቅም። ያው በመጀመሪያ ቼክ ስላላደረጉት ይመስለኛል። እና አሁን እንደዛ ብለው ሲናገሩ ነበር እና በጣም ነው ያሳዘነችኝ። አምላኪ ሆይ እንደዚህ ከመሆን ይጠብቀን እባካችሁ። ማርያምን ብትችሉ እውነት ብትችሉ እንደዚህ አይነት ውሳኔ አትወስኑ። እኔ ብዙ ልጆች አያለው። አሁንም ቢሆን ለምንድን ነው ይሄ መሞት ራስን ማጥፋት አስባችሁታል? ይዞት የሚመጣው ነገር ሰው ልጅ ሞቶ እንኳን ሬሳው የማያርፍበት ጊዜ ላይ ነው የደረስነው። እና በቃ ለቤተሰብ ስትሉ በቃ ለምንም ነገር ሳትሉ ለቤተሰብ ስትሉ ይሄንን ነገር እንዳታደርጉ። እውነት ከሆነ ነው። ግን እውነቷው እስኪ እህቷም እንዳለችው እንግዲህ እቺ ልጅ እውነትም እራሷ አጥፍታ ከሆነ ኦሬዲ መጠራቷ አይቀርም። ግን በጣም ነው ያሳዘነችኝ። እውነት በጣም አሳዘነችኝ። እንደዚህ ፍልቅልቅ የሆነች ልጅ አስባችሁታል? እንደዛ አድርገው ኧረ በስማም በጣም ነው የሚያመውና ብቻ ነፍሷን በሰላም ፈጣሪ ያሳርፈው። ዩቲዩብ ላይ እንኳን ባይሆን ቲክቶክ ላይ ብዙ ሰው ቲክቶክ ያው ተደራሽነት ስላለው ቲክቶክ ላይ በአረብኛ በምትችሉት ድምጽ ሆኗት እነዚህ አሰሪዎቿ እንዲጠየቁ ድምጽ ብንሆንላት አሪፍ ነው። ባለን ሚዲያ በምንም ነገር ይሁን ድምጽ የሆኑ ልጆች ስቶሪ ላይ በማድረግ በተለይ ቲክቶክ ላይ በተሰሩላት በጣም ደስ ይለኛል። እና የዛሬ ቪዲዮ ይሄንን ይመስላል። ቤተሰብ ሰላማችሁ ብዝት ይበልልኝ።